የሎጊያ ከተማ ነዋሪው አቶ ከድር መሐመድ በ10 ሚሊዮን ብር ተንበሸበሹ። አቶ ከድር መሐመድ የሎጊያ ነዋሪ ሲሆኑ ከደቡብ ወሎ እስከ ሎጊያ ድረስ በመመላለስ የንግድ ሥራቸውን የሚያከናውኑ ሲሆን ባገኙት አጋጣሚ ሁሉ ሎተሪ ከመግዛት ቦዝነው አያውቁም። መቼም ሎተሪን ደግሞ ደጋግሞ የሞከረ ከዕድል ጋር ተማከረ እንዲሉ በየካቲት 2017 ዓመተ ምህረት መባቻ የገዟት የዞን ሎተሪ 10 ሚሊዮን ብር አሳቅፋቻቸዋለች። በደረሳቸውም ገንዘብ ጥርሳቸውን በነቀሉበት የንግድ ሥራ ላይ በመዋል ንግዳቸውን እንደሚያጠናክሩበት ገልጸውልናል። በኮሜንት እንኳን ደስ አላህ በሉት። የአርባ ምንጭ ነዋሪው የ700,000 ብር ቼካቸውን ከኢትዮጵያ ሎተሪ አገልግሎት ተረከቡ። አቶ መለስ ማለዶ ሌፎ ይባላሉ። በአነስተኛ ንግድ ተሰማርተው ቤተሰባቸውን ያስተዳድራሉ። አቶ መለሰ ከንግድ ሥራው ጎን ለጎን ሎተሪን የመግዛት ጥሩ ተሞክሮ አላቸው። ሎተሪ ማዘውትሮ ለሚሞክራት አሳፍርምና በ34ኛው አድማስ ዲጂታል ሎተሪ በ4ኛው ዕጣ የ700,000 ብር ዕድለኛ አድርጓቸዋል። በደረሳቸውም ገንዘብ ንግዳቸውን እንደሚያስፋፉበት ገልጸዋል። በኮሜንት እንኳን ደስ አላህ በሉት። መምህር አብዱላሂ አማን ይባላሉ። የአርሲ አቦምሳ ነዋሪ ሲሆኑ ሕይወታቸውን ለመለወጥ እንደ አማራጭ ብለው ከሚወስዷቸው ነገሮች ሎተሪን በመቁረጥ ዕድላቸውን መሞከር አንዱ ነው። መምህር አብዱላሂ አማን ሁሉንም አይነት ሎተሪዎች የሚቆርጡ ሲሆን ከቅርብ ጊዜ ወዲህ ደግሞ የአድማስ ዲጂታል ሎተሪን በየዙሩ እየተከታተሉ መቁረጥ ከጀመሩ ሰነባብተዋል። በ34ኛው ዙር የአድማስ ዲጂታል ሎተሪ አንደኛው ዕጣ የ4 ሚሊዮን ብር ዕድለኛ ሆነዋል። መምህር አብዱላሂ ባለትዳርና የ4 ልጆች አባት ሲሆኑ በደረሳቸውም ገንዘብ ቤት እንደሚሰሩበት ገልጸዋል። የሚሊዮን ሎተሪና የመደበኛ ሎተሪ አሸናፊዎችን ዛሬ ከሰዓት ይዘን እንቀርባለን። ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ ያድርጉ። በየጊዜው የሚወጡ የሎተሪ ማውጫዎችንና አዳዲስ መረጃዎችን በየቀኑ እንለቃለን። እርስዎስ የሎተሪ ድሮ ምን ይመስላል? ኮሜንት ላይ ንገሩን። ሎተሪ ደርሶት ያውቃል ከዚህ በፊት? የእርሶን ሐሳብ በኮሜንት ይንገሩን። ይህንን ቪዲዮ ላይክ ማድረግ አይርሱ። አፍላ ዴቲንግ ላይ ለምን ቆንጆ ምርጥ የትዳር ጓደኛ አይጣበሱም? ሊንኩን ከስር ኮሜንታ ላይ አስቀምጨዋለሁ። እሱን ተጭናችሁ አፑን ከጎግል ፕሌይ ላይ አውርዱት ወይም ጎግል ፕሌይ ላይ ገብታችሁ አፍላ ዴቲንግ ብላችሁ ሰርች አድርጉት።